መህር ምንድነው? መህር አስረዳኝ። መህር ጠየቁኝ። እኔ መህር አላውቅም። ዛሬ ነው የሰማሁት። የጌታ ሰው መህር ማለት ጥሎሽ ማለት ነው። ሴት ልጅ ልታገባ ስትል ከቅድመ ጋብቻ በፊት የሚሰጣት የሆነ ስጦታ ነው። ይህ ከአላህ ስብሐነሁ ወተዓላ የተወሰነላት ስጦታ ነው። የመህር ውሳኔ የሴት ልጅ ነው በኢስላም። እሷ ነች የምትወስነው። ማንም ቤተሰብም አይደለም፣ አንተም አይደለም፣ ማንም አይደለም፣ ራሷ ነች። ግን ቀለል ብታደርግ መልካም ነው። ሱና እንደዚያ ነው። አንዴ መረጋጋት። እሺ ማስረጃ ልጥቀስ። የምጠይቀው ነገር ማለት ካልቻልኩስ ተረጋጋ። አንድ ቀስ በል። ስለሱ አንድ ቀለል እንዲያደርጉልህ ልነግራቸው ነው፣ ለመክራት ነው። ከሰማች አንዴ ሚወት አድርግ። اصبر شويه اوكي. قال سبحانه وتعالى واتوا النساء صدقاتهن نحله. الله من على القران ላይ ሲናገር የሴቶች ምዕራፍ የሚለው ላይ መጀመሪያው ገጽ ላይ ለሴቶች የመህር ስጦታቸውን ከውስጣችሁ ደስ ብሏችሁ ስጧቸው አለ። አንዳንዱ ከፍቶ የሚሰጣል አይደለ እያለ ይሄን ሁሉ አላህ ይሄን ሁሉ ከለከለ። ከውስጥህ ደስ ብሎ መስጠት አለብህ ብሏል አላህ Subhanahu Wa Ta'ala። ጋሻ ያ ይሄን ማን ነው የሚወስነው ከተባለ እርሷ ነች የምትወስነው። ግን ያንን ነገር ቀለል እንዲያደርጉ የፈለጉትን መጠየቅ ይችላሉ፣ ሐራም ነገር እስካልሆነ ድረስ። ከፈለጉ ገንዘብ ከፈለጉ ንብረት መጠየቅ ይችላሉ፣ ወይንም እውቀት ካለው እውቀቱ እንዲያስተምረን ብለው ያንን መጠየቅ ይችላሉ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ቁርአን ሐፍዘዋልና ሰውየው ዘወጅቱከ ቢማ መዐከ ሚነል ቁርአን ብለውታል። ነብዩ ሰለላሁ ዐለይሂ ወሰለም ከአንተ ዘንድ ባለ ቁርአን ድሬሃለሁ ብለውታል። ሁለተኛ ከፈለገች ቀለል ባለ ነገር በሌላ ነገር ማድረግም ይቻላል። ያቻው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ መህር ምን አሉ? ኸይሩ ኒካህ አይሰሩሁ አሉ። ከጋብቻዎች ሁሉ በላጩ ጋብቻ መህሩ ቀለል ያለበት ጋብቻ ነው ብለው ተናግረዋል። ያን ያክል አታጋኑ። الإمام ابن القيم الجوزية رحمه الله تعالى قال المغالاة في المهر ليس من هدي النبي صلى الله عليه وسلم. مهرን ማጋነን ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አይደለም ብሏል ኢብኑ አልቀይም። ስለዚህ ቀለል አድርጉላችሁ። ቢያንስ አንዲት መኪና ምናምን ትበቃለች፣ ወይንም 1 ሚሊዮን ብር ምናምን። እና ክል ከተጋነነ ማን ነው ሊያገባ የሚችለው ታዲያ? በዚህ ጊዜ በጣም ከባድ ነገር ላለሽ ወንድም ያቀልላል ኢንሻአላህ። እሺ አመሰግናለሁ በጣም ታንክ ዩ። አይ መርሐባ። እሺ ጥያቄው ምንድነው? የመህር ዓላማው ምንድነው? የመህር ዓላማው ምንድነው? ያጀማ ሴት ልጅን ገና ሰውየው ሊያገባት ሲል ጥሎሽ ወይንም መህር እንዲሰጣት ተወሰነላት። ባል ያንን ይስጣት ተባለ። ዓላማው ምንድነው? ዓላማውን መረዳት አለብን። ሴት ልጅ በተፈጥሮዋ ዓላማው የገንዘቡ መብዛትና ማነስ እንዳይመስላችሁ፣ አላህ ያንን የደነገገበት ዓላማ ስላለ ነው። ሴት ልጅ በተፈጥሮዋ እንክብካቤ የሚያስፈልጋት ነች። በተለይ ከምትወደው አካል ስጦታ ሲመጣላት ጊዜ ከስጦታው ከቁሱ ነገር በላይ በመካከላቸው ውዴታ የሚባል ነገር፣ ፍቅር የሚባል ነገር ይፈጥራል። ገብታችኋል? ባል በሚስቱ ላይ በሚገባ ጊዜ ወደ ቤት የመጀመሪያ ጊዜ ገና ሲያገኛት ጀምሮ ስጦታ ይስጣት ተብሎ እንደተወሰነ በህይወት ዘመኗ ሁሉ እርሷን በቃ ሰርፕራይዝ ማድረግ አለበት። በቻልከው አቅም ሚስትህን አስደስታት። በምትገባ ጊዜ እጅና እጅህን እያማታህ ዘው እያልካት ትግባ። ካገባሃት በኋላ ራሱ ይነስም ይብዛም የነገሩ መብዛትና ማነስ ሳይሆን የሚያስደስታት ለእርሷ ምን ያክል ትኩረት እንደሰጣት ያ ነገር ነው ለእሷ ትልቅ እንትን የሚላት። ገብታችኋል አይደለ? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ለሚስቶቻቸው በቻሉት አቅም ያስደስቷቸው ነበር። ሐታ የራሳቸውን መልክና ገጽታ ውበት ጠረናቸውን በመጠበቅ ሁሉ ማለት ነው። ሌላ የምትሰጣት ነገር ባይኖር እንኳን ራስህን ጠብቅ፣ ፏ ብትን አድርግ። ቃለ ዐብዱላህ ብኑ ዐባስ እኒ አተዘየኑ ሊምረአቲ ከማ ተተዘየኑ ሊ። ዐብዱላህ ብኑ ዐባስ ምን አለ? ሚስቴ ለእኔ እንደምትዋብልኝ እኔ ለእርሷ እዋብላታለሁ አለ። ሰሃቦች በጣም ፏ ያሉ ነበሩ። ነቢያችን ሰለላሁ ዐለይሂ ወሰለም በሆነ ቦታ ሲያልፉ የሆነ የሚገርም ጠረን ደስ የሚል ሽታና መዓዛ ያለው ሽቶ ካሸተቱ ሰሃቦች ለቀድ መረ ረሱሉላህ ቢሃዛ ጠሪቅ ይሉ ነበር። በእርግጥም የአላህ መልእክተኛ በዚህ ያልፈው ነበር ማለት ነው ይላሉ። በጥሩ መዓዛ መታወቅ አለብህ። ወደ ቤት ስትገባ ምናምን እንደዚህ ፏ ብትን የሆነ ስጦታ ይዘህ ግባ። ዝም ብለህ እጅና እግርህን እያማታህ አትግባ። አረ
ያን ሊያስተምረን ነው። አላህ ስብሐነሁ ወተዓላ ቀድሞ ጥሎሽን በመህር አላህ ስብሐነሁ ወተዓላ የደነገገው በህይወት ዘመኗ በስተታ ያስደስታት ይገባል። ሰዎች አላውቅ ዊግ መሸጥ እንዴት ይታያል? ማለት ሐራም ይሆናል መጠቀሙ ሳይሆን መሸጡ አይቻልም። ሐራም ከተደረገ አንድ ነገር ያን ነገር ሽጦ ገንዘቡን መጠቀም በኢስላም ሐራም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሃ አሉ። አላህ አንድን ነገር ሐራም ሲያደርግ የዚያን ነገርንም ገንዘብ ዋጋውን መብላትንም ሐራም አድርገዋል ብለው ተናግረዋል። ስለዚህ አይቻልም። ማንኛውም ሐራም የተደረገ ነገር እርሱን መሸጥና ገንዘቡን መብላት መጠቀም ሐራም ነው። እሺ ከላይ ያለው ሰላም ብያለሁ። ሙዜ ይሰማል? موزي أنت معنا ولا ضدنا؟ هتسمع كلامي؟ ገቢው ለቤተ ክርስቲያን የሚሆን እቃ ወይንም ሽያጭ ገዝቶ መጠቀም እንዴት ይታያል? እቃ ሆነ ወይንም ምግብ አሁን ይሰማል? እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። የኔ ጥያቄ ማለት ነው ኡስታዝ የሆነ ብር ለመስጊድ የተነየተ ብር ነው ወይም ደግሞ የሆነ ላላቃ ላይ የገባው ብር ነው የሆነ ሳገኘ ብለህ ያሰብከው ብር ከዛ ለሆነ ሰው መቀየር የሆነ የተቸገረ ሰው አይተ ወይም ደግሞ ለሆነ ሰው መቀየር ለፈለከው ሰው ማለት ነው ያ ሰው ተቸግሮ ነው ይቻላል? እሺ ይቻላል። ንያን መቀየር ችግር የለውም። በጣም የባሰበት የሆነ በጣም የተቸገረ ሰው ከመጣ ንያን መቀየሩ ችግር የለውም። ትችላላችሁ።